ገዱ አንዳርጋቸው የአማራ ክልል ፕሬዝዳንት እያለ አሳምነው ጽጌን ሸሽቶ ስራ ጥሎ ክልሉን ትቶ አዲስ አበባ የተደበቀ ሰው ነው። በወያኔ ወረራ ጊዜ ወያኔ ወልዲያ ተቃረበች ሲባል ጨርቄን ማጌን ሳይል የፈረጠጠ ሰው ነው። የጠቅላይ ሚኒስትሩ የደህንነት አማካሪ ሆኖ ቢመደብ ገዱ ግን ሐሳብ ስለሌለው ምንም ጠብ የሚል ፋይዳ ሳያበረክት እዛም የሰነባበተ ፖለቲከኛ ነው። ገዱ ቀጥሎ የውጭ ጉዳይ ሚኒስቴር ተደርጎ ሲመደብ ምን እንደሚሰራ ወዴት እንደሚሰራ ጠፍቶት የውጭ ጉዳይ ሚኒስቴርን ልክ እንደ ሲቪል ሰርቪስ አድርጎት ነበር። ገዱ እንኳን በዓለም አቀፍ በዓለም አደባባይ በሐሳብ ሊያግባባ ቀርቶ የተጻፈለትን በወጉ ማንበብ የተቸገረ ሰው። ያው እቺ እንግሊዘኛ አለች በጣም ችግር እኮ ነች አንዳንዴ። ገዱ ለምን ከውጭ ጉዳይ የተነሳው ብሎ አኩርፎ ከጃውሳው ጋር ትስስር የጀመረ ሰው ነው። በጥቅሉ ገዱ ኢንኮምፒተንት የሆነ ፖለቲከኛ ነው። ለዚህ ነው ማሊያ እየቀያየረ የሚጫወተው።